ሰላም ወዳጆች እንዴት ናችሁ? አለን። ከዚህ ቀጥሎ አንድ ቪዲዮ አሳያችኋለሁ። ይህ ቪዲዮ የዶክተር አብይ ቪዲዮ ነውና በዛ ቪዲዮ ላይ የእናንተን እይታና ምልከታ እፈልጋለሁ። በዚህ አጋጣሚ እኔ እንደዚህ አይነት ቪዲዮ ወደ እናንተ ሳመጣ ያው እንደምታውቁት እንግዲህ የኢትዮጵያ ሕዝብ ወደ 130 ሚሊዮን ነው ተብሎ ይጠበቃል አይደለም? ከዛ ውስጥ እንደው ቢረዳኝ ብዬ የማስበው ይረዳኛልን ብዬ ተስፋ የማደርገውና በሆነ አጋጣሚ ስክሮል አፕ ሲያደርግ ያገኘኛል ብዬ የምጠብቀው ይሄ ስለ 50 ሚሊዮን ሕዝብ ነው በነገራችን ላይ እንጂ ስለ 80 ሚሊዮን ሕዝቡ ብዙም እንትን አይደለሁም፣ ኤክስፔክቴሽኑ የለኝም። ቢኮዝ እኔ ሰው ነኝ፣ ገብቷችኋል? ገንዘብ አይደለሁም። በሸም 130 ሚሊዮን ሕዝብ ልትረዱትና ሊረዳችሁ ወይ ሊወዳችሁ የሚችለው ገንዘብ ብቻ፣ ገብቷል? ስለዚህ እኔ ገንዘብ ስላልሆንኩ 130 ሚሊዮን ሕዝባችሁም ትወዱኛላችሁ ብዬ እኔ አስቤ አላቅም ከበፊት። ያው እንዳልኳችሁ ብዙ ጊዜ ትሰማላችሁ፣ ብዙ ጊዜ የመንጋ አስተሳሰብና የጀማና አስተሳሰብ የምቃወም ሰው ነኝ። እዚያ አካባቢ መጥቼ ብቅ ብዬ የሆነ ቪዲዮ ስናገር ስለ 50 ሚሊዮን ሕዝብ ነው። 80 ሚሊዮኑን እንዴት እያወቅኩ እየተረዳው፣ ለምሳሌ ከ80 ሚሊዮን ሕዝብ ውስጥ እኮ 30 ሚሊዮኑ እንደው ያለማጋነን ይህን ቪዲዮ እስካይት እንመለስ። የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ገብቷችኋል? አሁን እንደዚህ አይነት ምስኪን እህት እኔ የሆነ ነገር ብናገር እንዴት ሊገባት ይችላል? ገብቷችኋል? አሁን እቺ እህታችን በወቅቱ ይህን ጉዳይ ማወቋ አይጠቅመኝም ብላ ተዘናግታም ሊሆን ይችላል። ግን ማንኛውም እውቀት ወደ ሰውነታችን ሲገባ፣ ወደ አይምሯችን ውስጥ ሲቀመጥ አንድ ቀን የሆነ ቦታ ለሆነ ጉዳይ ያስፈልገኛል ብለን አስበን መሆን መቻል አለበት። ምላችሁ የሚገባችሁ ከሆነ ምናልባት እቺ ልጅ የአሜሪካውን ፕሬዚደንት የመጀመሪያውን የአሜሪካ ፕሬዚደንት ማወቅ አስፈላጊ አይደለም ብላ አይደለም ያላወቀችው። ገብቷችኋል? ምንድን ነው የሚባለው? ዳፍንት እንዳለብን ታውቃላችሁ እኛ ኢትዮጵያውያን አብዛኞቻችን ላይ። ዳፍንት ማለት ምንድን ነው? ምንም ነገር ለማወቅ ኪዩሪዮሲቲ የሚባለው የአእምሯችን ክፍል ሻዳውን ሆኗል ታውቃላችሁ። እና እዚህ ቦታ ላይ ልጅ መጣ ይሄ ነገር ስትጠይቅ በመመለሷ የምታገኘው ገንዘብ አለ። ገብቷችኋል? ስለዚህ እውቀት አንድ ቦታ ለሆነ ነገር እንደሚጠቅማችሁ አውቃችሁ ነው ጆሮአችሁን ክፍት አድርጋችሁ መጠበቅ ያለባችሁ ከተረዳን። በዛ መንፈስ ስለሆነ ማወራው ኦልሬዲ እያወቅኩ ነው እዚህ ቦታ ላይ በአደባባይ መጥቼ የማወራው እንጂ ሁላችሁም ልትረዱኝማ አትችሉ። which is impossible አይሆንም። የዓለም ሕግም በዛ ማኔጅ አልተደረገም። ስለዚህ ይህን ቪዲዮ እንዴ በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አረገችልን ነው መልሱ። ምን አረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት። እዚህ ቪዲዮ ላይ እንዳያችሁት ጠቅላይ ሚኒስትር አብይ በጣም ደስ የሚል ንግግር፣ ይህንን በማስረጃ ነው ማሳያችሁና ቁጭ ብለን ማላዘን ሳይሆን ምንም ችግር ሲፈጠር ከዛ ችግር አድቫንቴጅ መውሰድና ወደፊት መቀጠል ያለብን የሚባለው ንግግር which is the best ንግግር። ይህን ንግግር ለምን ትዝ እንዳለ ታውቃላችሁ? ኢቨን ይህን ቪዲዮ ለመስራት የተነሳሳሁት ዛሬ ከሎስ አንጀለስ የመጣ አንድ ኢኮኖሚስት ህንዳዊ ነው፣ ግን ኤሌ ነው የሚኖረውና አገኘሁትና የሆነ ጨዋታ እንደዚህ ተነስቶ እንዴት ነው እናንተ አካባቢ ያለው ኢኮኖሚ which means እዛ አይደለም እዚህ ያለውበት ሀገርና ያው ፋይናንሻል ዲፕሬሽን ሰው ላይ ታያለ። አሁን 3 ቀን ቆያለሁ ስላለ ታያችኋል። አሁን ሁሉም ዲፕሬሽን ውስጥ ያለው ምናምን እያልኩ አወራን ማለት ነውና የአንተ ዋናው ሀገር ወይንም የተወለድክበት እንዴት ነው ስለው እዛ ኑሮ አሸወይና ነው አለ። ህንድ ነው የምላችሁ። ገብቷችኋል? አሁን ህንድ ለምንድን ነው ኑሮ አሸወይና የሆነው? ነዳጅ ረክሷል። የሚገርማችሁ ህንድ ውስጥ ኦን ዲስ ሞመንት በአሁኑ ሰዓትና ለምንድን ነው ስትሉ አሁን ካለው ብጥብጥ ከዩክሬን ቡጥቡጥ ልል ነበር ያው ኤኒዌይ ሶሪ። ባለፈው ከሰማችሁት ከራሻው ብጥብጥ ህንድም አድቫንቴጅ ወስዳ ነበር። በብዛት ድፍድፍ ነዳጅ አስገብታ ነበር። ገብታችኋል? ኢቭን ናው አሁንም ከኢራን ብጥብጥ አያችሁ አይደለ አድቫንቴጅ ወሰደች። ስለዚህ ቴክኒካሊ ህንዶች ፎር ሳም ሪዝን የሆነ ቦታ ላይ ጂኒየስ ሆኗል ማለት ነው። አያችሁ አይደለ ከችግሮች እንዴት አድቫንቴጅ እንደመጡ ህንዶች እና ሲነግረኝ which is ተገረምኩኝ። ምክንያቱም ህንድ ውስጥ አሸወይና ነው አለ ኑሮ፣ እንደውም ከበፊቱ ረከስ ብሏል አለ።
እኛና እናንተ እንግዲህ አሁን እንዴት እንደምንሰቃይ ታያላችሁ። ኢቭን አውሮፓውያንም ሰፈር እያደረጉ ያለበት ሁኔታ ነው ያለውና ይሄን ንግግር እሺ ነው ምን ብዬ ነው ላለማድነቅ ንፉግም ሆነው ገብቷችኋል? የሆነን ሰው ምን እየተናገረ እንደሆነ ለሀገር ምን እየሰራ እንደሆነ ምናቀው ገብቷችኋል? መጀመሪያውኑ የአሜሪካው የመጀመሪያው ፕሬዝዳንት አንድ ቀን የሆነ ቦታ ሊጠቅመኝ ይችላል ብለን ስናጠናና አይምሯችንን ስንከፍት ነው። ከተረዳችሁኝና አንዳንዴ ሰውን ለመረዳት የመረዳት ማማ ላይ መውጣት አለብን። ተረዳዳን? ከድሮ ጀምሮ ሂዱና ወላጆቻችሁን ጠይቋቸው። ኢትዮጵያ ውስጥ ግማሽ ዳቦ ይሸጥ ነበር ታውቃላችሁ? በ77 ወላጆቻችሁን ጠይቁ። የሆነ ነገር እንደው ይገባኛል። ብዙዎቻችን ዝም ብለህ ብላ ተብለን አፋችን ላይ እህል ተወጥፎብን ያደግነው እውቀት፣ ልምድ፣ በዛው ልክ ደግሞ ብልጥ የሆኑ ወላጆች ለልጆቻቸው የሚያስተላልፉት ታሪክም በሉ እውቀትም ይኖራል። ግን አብዛኞቻችን ምን ርቦ ነው እንዴ ተብለን አፋችን ላይ ምን ከዛ ውጪ እኔ በቤተሰቤ ተኮትኩቼ ነው እዚህ የደረስኩት ብሎ የሚለኛለ የለም። ሶ ፎር ሳም ሪዝን እንደዚህ አይነት ቦታ መጥተህ ያለ እውቀት ያለ ምንም ነገር እንቡር ብትል እኔ አዝንላችኋል። በእውነት ነው የምላችሁ፣ እዝን ነው የምለው እንጂ ምንም የምሆነው ነገር የለም። ምክንያቱም ከወላጆቻችን የወረስነው እውቀትም ሀብትም ምንም የለም። ገብቶኛል? ድህነት ብቻ ነው ያወረሱ። የምንረዳዳ ከሆነ ጠይቋቸው ወላጆቻችሁ። ግማሽ ዳቦ ኢትዮጵያ ውስጥ ተሽጦ ነበር። ግን ወላጆቻችን ይሄን ግማሽ ዳቦ ኢትዮጵያ ውስጥ መሸጥ ወደ እልህ ቀይረው ተሻሽለው ነው ወይ ይህችን ሀገር ያስረከቡን ብለን ስንል አላስረክቡንም። እየየው ይሻላል ወይስ ያሉንን ችግሮች ተረድተን እንዴት አድርገን ወደፊት መሄድ እንዳለብን ብንነጋገር ይሻላል አይመስላችሁም? መልካም ጊዜ።